አፄ ኃይለ ሥላሴ ያቀዱት አቶ መለስ ዜናዊ የጀመሩት ጠቅላይ ሚኒስትር አብይ ለፍጻሜ አብቅተው ያስመረቁት የታላቁ የኢትዮጵያ ህዳሴ ግድብ የዘመናት የልፋት ውጤት የኢትዮጵያውያን የደምና የላብ አሻራ የሆነው ይህ ግዙፍ ፕሮጀክት ከማንኛውም የውጭም ሆነ የውስጥ ትንኮሳ የሚጠብቀው ልዩ የጥበቃ ጦር በይፋ ተዘጋጅቶለታል። በደም ተገንብቷልና በደም ይጠበቃል ስትል ኢትዮጵያ ወስናለች። በእርግጥ ግድቡ ራሱን መጠበቅ የሚችልበት ቁመና ላይ ቢሆንም ሊቃጡበት የሚችሉትን ጥቃቶች ለመከላከል ጋሻ ተዘጋጅቶለታል። የግድቡ ጋሻ 200,000 ሰራዊት ሲሆን በጠባቂው ሰራዊት ጉዳይ ካይሮ ተሸበራለች። ፊልድ ማርሻል ብርሃኑ ጁላ ግድቡን ለመጠበቅ ስለተዘጋጀው ጦር በደም የተገነባውን ግድብ በደማችን እንጠብቀዋለን ሲሉም ተደምጠዋል። መረጃው ግብፅን ያስደነገጠ ሆኗል። የአልሲሲ መንግስትም ተሸብሯል። በህዳሴው ግድብ ላይ ሌላ ግድብ ለመስራት የወጣነችው ኢትዮጵያ ግን የህዳሴ ግድቡንና በግድቡ ላይ የሚሰራውን ሌላ ግድብ የሚጠብቅ ጦር በተጠንቀቅ ነው ብላለች። የታላቁ ህዳሴ ግድብ እስካሁን በሚገባው መልኩ በጦር ሰራዊት ሲጠበቅ እንደነበር ይታወቃል። ከዚህ በኋላ ደግሞ ጥቃቶች ሊበረቱበት ይችላል የሚል ግምት አለ። ይህን ተከትሎ ታዲያ ግዙፍ ጦር ግድቡን ለመጠበቅ ተዘጋጅቷል። ውድ የቻናላችን ቤተሰቦች የህዳሴውን ግድብ ለመጠበቅ ተዘጋጅቷል ስለተባለው 200,000 አዲስ ሰራዊት ጉዳይ ዝርዝር መረጃ ይዘናል። ስለ ጦሩ ፊልድ ማርሻል ብርሃኑ ጁላ ዝርዝር ጉዳይም አንስተዋል። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። ታሪክ እንደ ጅረት ይፈሳል፣ ትውልድ ያልፋል። እንደ ተራራ የቆመው ህልም ግን ጸንቶ ይኖራል። ታሪክ ይተረካል፣ ህልም ግን ይኖራል። ይህ የታላቁ የኢትዮጵያ ህዳሴ ግድብ ነው። የኢትዮጵያን የልብ ትርታ፣ የሉዓላዊነታችን ማህተም ነው። የዓለም ረጅም ወንዝ አባይ የኢትዮጵያ እስትንፋስ ነው። ብዙዎች እንደሚስማሙበት ኢትዮጵያ ወደ ሀያልነት መቅረብ ከፈለገች በቀይ ባህር በኩል አጮልቃ በአባይ በኩል መተንፈስ አለባት። በዚህ ልክ አባይ የኢትዮጵያ የብልጽግና ሞተርና መሰረት ነው። ግብፅ በአረብ አብዮት መታመሷን ተገን አድርጋ በአባይ ላይ የጀመረችው ግድብ ታዲያ ግብፅ ከአብዮቷ ስትነቃ እጅግ የደነገጠችበት ነበር። ግብፅ ብትደነግጥ የሚደነቅ አይደለም። ምክንያቱም ህልውናዋ የተመሰረተው አባይ ወንዝ ላይ ነውና ዜጎቿም የዕለት ጉርሳቸውን የዓመት ልብሳቸውን የሚያገኙት ከዚህ ወንዝ ነው። ኢትዮጵያ በወንዞች ላይ ግድብ መጀመር ያስጨነቃትና ያበሳጫት ግብፅ ባለፉት ዓመታት ግድቡ እንዳይሳካ ያልፈነቀለችው ድንጋይ ያልማሰችው ጉድጓድ አልነበረም። ሆኖም አልተሳካም። እንደውም በማሰችው ጉድጓድ ዘላ ስትገባበት እየተመለከትን ነው። አሁን ደግሞ ሌላ መርዶ፣ ሌላ ጉድ ከአዲስ አበባ ለግብፅ ተልኳል። ከዚህ ጎን ለጎን ታዲያ 24 ሰዓት ቀንና ሌሊት ያለ እንቅልፍ ግድቡን የሚጠብቅ ግዙፍ ሰራዊት ተዘጋጅቷል። ስለተዘጋጀው ሰራዊት መንግስት በይፋ ተናግሯል። የግድቡ ዘብ ለመሆን የተዘጋጀው ጦር የህዳሴ ኮር የሚል ስያሜ የተሰጠው ሲሆን ኮሩ ላለፉት 3 ዓመታት ይፋዊ ባልሆነ መንገድ ግድቡን ሲጠብቅ እንደነበር ታውቋል። ይህ ኮር በውስጥ በርካታ ክፍለ ጦሮችን እንዳካተተ እየተነገረ ሲሆን ለጊዜው በምዕራብ ዕዝ ስር ሆኖ እንደተዋቀረም ተነግሯል። ፊልድ ማርሻል ብርሃኑ ጁላ ስለዚህ ሰራዊት አንዳንድ ዝርዝር መረጃዎችን ሰጥተዋል። ፊልድ ማርሻሉ በገለጻቸው ታዲያ ኮሩ ከተመሰረተ 3 ዓመት እንዳለፈው ገልጸው እስካሁን ድረስ ግን ስለ ኮሩ ይፋዊ መረጃ ሲሰራጭ እንዳልነበር ተናግረዋል። ሆኖም ባለፉት 3 ዓመታት ኮሩ ግድቡን ለመጠበቅ በነበረው ተግባር በርካታ ወታደሮች መስዋዕት እንደሆኑ ሳይደብቁ ተናግረዋል። ይህንንም ለሀገር የተከፈለ መስዋዕትነት ነው ሲሉ ነው የገለጹት። ህዳሴ ግድብ ደም የፈሰሰበት በደም የተገነባ ግድብ ነው። ሰራዊቱ ለግድቡ ሰላም መስዋዕትነት ከፍሏል ብለዋል። ራሱን ለመጠበቅ ዝግጁ ነው የሚባልለት የህዳሴው ግድብ ጎን ለጎን ሊደርሱበት ይችላሉ ለተባሉ ጥቃቶች በእንዲህ መልኩ ጠባቂ ጦር ተዘጋጅቶለታል። የተዘጋጀው ጦር ግድቡ ላይ በአየርም በምድርም ለሚቃጡ ጥቃቶች ከአይነ ጥቅሻ የፈጠኑ ግብረ መልሶች ይሰጣል በሚል እምነት ተጥሎበታል። ይህም ለግብጾች ራስ ምታት ሆኗል። ግብፅ ህዳሴ ግድብ ከተጠናቀቀ በኋላ እንኳ ግድቡ ላይ ተደጋጋሚ ጥቃት ልትፈጽም ትችላለች የሚል ጥርጣሬ አለ። በቀጥታ ግድቡ ላይ ጥቃት ባትፈጽም እንኳ ግድቡ ባለበት ስፍራ አካባቢ ታጣቂ ኃይሎችን በማደራጀትና በማሰማራት ግድቡን እረፍት የሚነሳ ተግባር ልትፈጽም ትችላለች።
በተለይም በቤንሻንጉል ጉሙዝ ክልል ያኮረፉ ኃይሎችን በማሰማራት ወይንም ደግሞ አዲስ ታጣቂ ኃይል በመፍጠር ጭምር ለግድቡ ራስ ምታት የመሆን እቅድ አላት። በዚህ ተግባር ላይ ደግሞ ሱዳን ተባባሪ ልትሆን ትችላለች። እንደሚታወቀው ሱዳን በህዳሴው ግድብ ድርድር ላይ እንኳ ከግብፅ ጎን በመሰለፍ ኢትዮጵያ ላይ ጫና ስታደርግ ነበር። አሁን እየተደረገ ባለው የሱዳን ጦር ግብፅ ዋና ተሰላፊ ኃይል በመሆን ከአልቡርሃን ጎን ተሰልፋ እየረዳች እንደሆነ ይታወቃል። የአልቡርሃን ጦር ደግሞ ኢትዮጵያ ከፈጥኖ ደራሽ ኃይሉ ጋር ሆናለች ሲል ይከሳታል። እነዚህ ጉዳዮች ሱዳን ከግብፅ ጋር ሆና በግድቡ ዙሪያ ታጣቂ ኃይል በማደራጀት ከግብፅ ጎን ልትሰለፍ እንደምትችል ምልክቶች ይሆናሉ። እዚህ ጋር ሱዳን በቤንሻንጉል ጉሙዝ በኩል የኢትዮጵያ ተዋሳኝ መሆኗን ስናክልበት ደግሞ አይሆንም ምን ትተሽ ይሆናልን ያዥ የሚያስብል ነው። የህዳሴው ግድብ ባለፉት ዓመታት ካሳለፈው መከራ ይበልጥ በቀጣይ ከባድ የጸጥታ ችግሮች ሊያስተናግድ እንደሚችል የሚያመላክት ነው። ይህን ቀድማ የተገነዘበች የምትመስለው ኢትዮጵያ ታዲያ ግድቡን ብቻ የሚጠብቀው ኮር ካሁኑ አዘጋጅታለች። ኮሩ በስሩ በርካታ ክፍለ ጦሮችን ጨምሮ የአየር ኃይል አባላት የተካተቱበት ነው። እናም ኮሩ ከፊት ለፊቱ ከባድ ኃላፊነት አለበት። ግብፅ በአባይ ጉዳይ ለኢትዮጵያ ተኝታ አታውቅም። አባይ ህልውናዋ ስለሆነ እጅ ትሰጣለች ተብሎም አይጠበቅም። ከላይ እንደጠቀስነው በወታደራዊ መስኩ ብቻ ሳይሆን በዲፕሎማሲያዊ ግንባር ኢትዮጵያን ለማስጨነቅ ኃይሏን እንደምታሰባስብ የሚጠበቅ ነው። በዚህ አንጻር ከተከላካይነት ወደ ማጥቃት ተሸጋግር ያለው የኢትዮጵያ ውጭ ፖሊሲ ትልቅ ስራ እንዳለበት ተነግሯል። ሚሊዮን ህዝብ ያላት ግብፅ ለውሃ አቅርቦትም ሆነ ለህልውናዋ መሰረት የናይል ወንዝ ነው ትላለች። ብዙ ውሃ የሚያስፈልገውን ጥጥ ለማምረት ጨምሮ ለተለያዩ እርሻዎችም ሆነ ለመኖሪያ ቤቶች የሚጠጣ ውሃ የምታገኘው ከናይል ወንዝ ነው። ይህ ብቻ አይደለም። ግብፅ በኤሌክትሪክ ኃይል ማመንጫነት የገነባቸውን አስዋን ግድብንም ሙሌት የሚካሄድበትን የናስር ሐይቅንም ለመሙላት የምትጠቀመው ናይልን ነው። 48 ሚሊዮን ህዝብ ያላት ሱዳንም በናይል ወንዝ ላይ ጥገኛ ናት። በዚህ የተነሳ ኢትዮጵያና ግብፅ ታሪካዊ ጠላት ሆነው እንዲኖሩ ተፈርዷል። ለረጅም ዘመናት ኢትዮጵያ አባይን ለራሷ ባለመጠቀሟ ግብፅ የአባይ ባለቤትነት ስሜት ሲሰማት ኖሯል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የአረብ ስፕሪንግን ታከው የህዳሴውን ግድብ ይፋ ማድረጋቸው ግን ታሪክ ለዋጭ ክስተት ሆኖ ተመዝግቧል። አበቃን። መልካም ጊዜ ተመኘን።